ወይ አዲስ አበባ ወይ አራዳ ወይ አሁን የት ነው የምገኘው ጋይስ አሳያችሁ እስኪ ናፍዬ ይህ መንገድ ውጭ ሀገር አይደለም ይሄ ካናዳ አይደለም አሜሪካ አይደለም ይሄው አዲስ አበባ ቦሌ ነው የምንገኘው አዲሱ መንገድ ማለት በጣም ኮርቻለሁ what do you think about this new road it's beautiful wait my Walter hi Walter your friend is being interviewed right now I'm asking her what do you think about this new road do you think it's better than the cities and where you're from where are you guys from by the way Belgium. You're from Belgium? Yes. Okay, what do you think about this road compared to the roads in Belgium? Oof, this is better. Really? Yeah. Do you think it's clean and well? መቼም በዚህ ዘመን ሶሻል ሚዲያ ተጠቃሚ ሆኖ አዶናይን ማያውቅ ሰው አለ ብዬ አላስብምና አዶናይ እንግዲህ በተለያዩ መልካም ስራዎችና እንዲሁም ደግሞ በሚሰራቸው ቪዲዮዎች ይታወቃልና ብዙዎች ከሚደመሙበት ነገር ከመልካም ስራው ጎን ለጎን በኮንፊደንሱ ነው በጣም ብዙ ወጣቶች የሚቀኑትና ምን አለ እንደሱ አይነት ኮንፊደንስ በኖረኝ ምናምን ብለው ሲያወራ ያለው በተለይ እሱ የሚለቃቸው ቪዲዮ ስር ኮሜንቶች ላይ በጣም ብዙ ሰዎች አቤት ኮንፊደንስ ምን አለ እንዳንተ በሆንኩ የሚሉ ብዙ ወጣቶች ስላሉ እንደሱ እንዴት መሆን እንደምትችሉ ዛሬ በራሱ ቪዲዮ ላስረዳችሁ ነው የመጣሁት። እንደሚታወቀው እዚህ ጋር የምትመለከቱት አዶናይ በአንድ ወቅት አይደለም እንዲህ አይነት ኮንፊደንስ ሊኖረው ይቅርና በራሱ የሚያፍር ሰው ቀን እንኳን ከሰዎች ጋር መገናኘት የማይችል ምሽትን ተገን አድርጎ ተደብቆ የሚወጣ ኢቭን በራሱ ከማፈሩ የተነሳ የገዛ ቤተሰቡን እንኳን በቪዲዮ ኮል የማያወራ ነበር። እስከዚህ ድረስ የነበረ ሰው ነው። የሚገርማችሁ ነገር የገዛ ቤት ውስጥ ተቀምጦ እንኳን ማለት ነው ብርሃን ከመጥላቱ የተነሳ ብርሃን ወደ ቤቱ እንዳይገባ የቤቱ መስኮት መጋረጃ አለው። ግን በመጋረጃው አልፎ የሚመጣው ብርሃን ሁሉ ስለሚረብሸው በራሱ ሱሪ አልፎ የሚመጣውን ብርሃን ሁሉ የሚሸፍን ሰው ነበርና በዚህ ደረጃ ኮንፊደንስ ያልነበረው ራሱን የሚጠላ ሰው ነበርና ይሄንን ስላችሁ እኔ ፈጥሬ ያወራሁት ሳይሆን በአንድ ወቅት ስለራሱ ታሪክ ሲናገር የሰማሁትን ነው የነገርኳችሁና ያ ሰው ነው እንግዲህ ዛሬ ላይ እንዲህ ሆኖ የምታዩትና እናንተም መቀየርና በራሳችሁ ኮንፊደንስ ሊኖራችሁ እንደሚችል ትልቅ ማስተማሪያ ስለሚሆናችሁ ያለፈ ቪዲዮን ይዤላችሁ መጥቻለሁ። ስለዚህ የዛሬው አዶናይ ዝም ብሎ የመጣ ኮንፊደንስ ሳይሆን በብዙ አይነት ጥረት ውስጥ አልፎ የመጣ ሰው በመሆኑ እሱ የቻለውን እናንተም መቻል እንደምትችሉ ማሳያ እንዲሆን ያለፈ ቪዲዮን እንግዲህ ለማስተማሪያ ይዤላችሁ መጥቻለሁ። እስኪ አብረን ይህን ቪዲዮ እንመልከት። አዎ ይገባኛል ወፍራም ነበርኩኝ። አዎ ይገባኛል ደረቴ ጡት ይመስል ነበር። አዎ ይገባኛል ተበላሽቼ ተነፍቼ ነበር። አዎ ይገባኛል መጥፎ ነበርኩኝ። በህይወት ተስፋ ቆርጬ ነበር። እናንተ ያልገባችሁ ግን ማለት ነው ከላይ ያለው ከመጋረጃው በላይ ያለው ምልክት ተመልከቱት። ያ ሱሪ ነው። ለምንድን ነው እዛ ያደረኩት? ብርሃን እንዳይገባብኝ። እንደምታዩት መጋረጃው ማለት ነው በደንብ አድርጌ ሰክቼዋለሁ ብርሃን እንዳይገባብኝ ማለት ነው። ያን ያህል ብርሃን እፈራና እጠላ ነበረ። ወደ ውጪ መውጣት ያስፈራኝ ነበረ። ሰዎችን አፍር ነበረ። ራሴን እጠላ ነበረ። የምሰራበት ስራ እንኳን የማታ ሽፍት ነበረ። ማታ እንደ ጅብ ብቻ ነው የምወጣው። ቀን ደግሞ ቤት ተዘግቼ ነው የምውለው። ለምን? ራሴን ስለምጠላ። ጂም መሄድ ያቅተኝ ነበረ። ምክንያቱም ያ ሰውነት ይዤ ስፖርት ብገባ ስንት ሰው ጃጅ ያደርገኛል፣ ስንት ሰው ይስቅብኛል ብዬ አስብ ስለነበረ ማለት ነው። የዛኔ በህይወቴ በራሴ ተስፋ ቆርጬ ነበረ። እያለቀስኩኝ ቀን ሙሉ ነበረ። ቀን ሙሉ ቤተሰቦቼ በቪዲዮ አድርጌ እንዳልደውልላቸው እንኳን ማለት ነው እንዴት እንደገረጣሁኝና እንደተበላሸሁኝ እንዳያዩ ብዬ ማለት ነው ሁሌም በስልክ አወራቸው ነበር። ኢቭን ቤተሰቦቼ ማየት እየፈለጉ እያለ በስልክ እኔን እፈራና አፍር ነበረ። ህይወቴ ይህ ነበረ ልንገራችሁ። ብዙዎቻችሁ የሰውነት አይታችሁ ልትተርቡኝ ትችላላችሁ ይገባኛል። ግን ልትከሩት የማትችሉት ነገር ተስፋ ለመቁረጤ ነው። አያችሁ እግዚአብሔር በጣም ጠንካራ የሆኑ ሰዎችን ይፈትናቸዋል። ሰይጣን አይደለም ይፈትናቸው፣ እግዚአብሔር ይፈትናቸዋል እውነት ለመናገር። ምክንያቱም ወደ ፈለገን ቦታ ለመውሰድ እኛን በስቃይ ማስተማር ይኖርበታል። እኔ ወፍራም የሆንኩት የዛኔ ወድጄ አይደለም። ስጨናነቅ ምግብ መብላት፣ ምግብ ስበላ መወፈር፣ ወፍሬ መጨናነቅ፣ ሰዎች እያየሁኝ ማፈር፣ ከዛ ከነዛ ሰዎች ተደብቄ ደግሞ ቤት ውስጥ ምግብ መብላት። ይህ ምግብ መብላት ማለት ነው ከጭንቀት የሚያወጣኝ ነው። ሰውነቴ ወደ ጭንቀት ይወስደኛል፣ ጭንቀቱ ደግሞ ወደ ምግብ ይወስደኛል፣ ምግቡ ደግሞ ወደ ሰውነት፣ ሰውነቴ ወደ ጭንቅ። ቁልፍልፍ ብዬ ማምለጫ የለ መውጫ የለ። የሚያልቅም አልመሰለኝም ልንገራችሁ። ሰውነቴ እየተበላሸ መስታወት ላይ እያየሁት ማለት ነው ምንም ነገር ማድረግ አልቻልኩኝም። የዛኔ ምርጫዬ ምን ነበር? ተስፋ መቁረጥ በህይወት
ተስፋ መቁረጥ በአጠቃላይ ምን ረባለው እኔ ማንነኝና ሰው አይወደኝም ጓደኛ መያዝ አልችልም ከሰዎች በታች ነኝ መጥፎ ነኝ በጣም ዝቅተኝነት ነው የሚገባኝ ዝቃጭ ነኝ ሸልተር ውስጥ ነበርኩኝ እዛኔ አንድ ቀን መጣችና ወሰንኩኝ አንድ ቀን መጣችና በቃኝ ያልኩኝ በቃኝ ሰዎችን መፍራት በቃኝ ቤቴን ዘግቼ መሰቃየት በቃኝ የበለጠ ህይወት ይገባኛል ደስተኛ ህይወት ይገባኛል ጥሩ ሰውነት ይገባኛል ጥሩ ጤና ይገባኛል የዛኔ ማለት ነው ራሴን እያጣሁኝ ሰው አስደሳች ነበርኩኝ እኔ ልንገራችሁ ራሴን እየተቆጣው ማለት ነው ሰዎች ግን ለማስቆጣት የምፈራ ሰው ነበርኩኝ እኔ ልንገራችሁ ሰው የሆነ ነገር ካዘዘኝ እሺ የምል ሰው ነበርኩኝ ልንገራችሁ ለሰው ብዬ ራሴን አጣ ነበር ገባችሁ ብዙ ሰዎች ያሳዝኑኛል ራሳቸውን የሚያጠፉ ምክንያቱም እነሱ ሰዎች ምን ያህል ጠንካራ እንደሆኑ ሳያውቁ ነው የሞቱት ምን ያህል ጠንካራ ምን ያህል ጀግና እንደሆኑ ሳያውቁ አለፉ አያችሁ እናንተም እዚህ ሁኔታ ላይ ሆናችሁ ሊሆን ይችላል ስታክ ሆናችሁ ሊሆን ይችላል እግዚአብሔር ሆይ ለምንድን ነው በዚህ ህይወት ያለፍኩ ያለሁት ብላችሁ እየተሰቃያችሁ ሊሆን ይችላል ግን ለምክንያት ነው የእናንተ ጥንካሬ ማለት ነው ቀን በቀን ራሳችሁን እየጠላችሁ ያለ ህይወታችሁ እያስጠላችሁ ያለ ቀና ብላችሁ ወደ ስራ መሄዳችሁ ነው ቀና ብላችሁ በተሻላችሁ አቅም ህይወታችሁ ለመቆጣጠር መሞከራችሁ ነው ሰዎችን ክብር ለመስጠት መሞከራችሁ ነው ሌላው የተቀረው ነገር በራስ ፍቅር ነው የሚጀምረው ራስን ከመቀበል ነው የሚጀምረው የዛች የተቀየርኩባት ቀን አስታውሳለሁ ምንም ተስፋ የሚባል ነገር አልነበረኝም ሁሉም ተስፋዬ እንዳለ ወጥቷል ወድቄያለሁ አፈርልሻለሁ በራሴ ተስፋ ቆርጫለሁ ግን እሷ ቀን ምንድነው የፈቀደችልኝ ራሴን እንድቀበል ሰውነቴ ውፍረቱን እንድቀበለው የሚያስፈሩኝ ነገሮች በድፍረት እንድጋፈጥ ምክንያቱም የሚያስፈሩኝ ነገሮች በድፍረት ካልተጋፈጥኩኝ ወይ መሞት ነው ወይ መለወጥ ነው ለመለወጥ ወሰንኩኝ ምክንያቱም መሞት አልፈልግም ራሴን ወደዋለሁ በጣም እንግዲህ እንደተመለከታችሁት ዛሬ ላይ ብዙ ተመልካች ያለው ተጽዕኖ ፈጣሪው አዶናይ የዛሬ ማንነቱ ላይ ዝም ብሎ እንዳልደረሰ ከዚህ ቪዲዮ የተረዳችሁ ይመስለኛል። ይህንን ቪዲዮ ደግሞ ይዤ የመጣሁበት ዋነኛ ምክንያት ብዙ ወጣቶች በሚታወቅ ሰው ምሳሌ ቢሰጣችሁ የበለጠ ተነሳሽነት ይጨምርላችኋል ብዬ ነው። በአሁኑ ሰዓት አዶናይን የማያውቀው ሰው ስለሌለ ከሱ በላይ ለወጣቶች ተምሳሌት መሆን የሚችል ሰው አለ ብዬ አላስብም። ምክንያቱም እያንዳንዱ ለውጡ በሚታይ አይነት መንገድና ተግባር ላይ የተመሰረተ ስለሆነ ነው። ከየት ወዴት እንደተለወጠ በቪዲዮ ጭምር ማስረጃ ስላለ ይሄም ቪዲዮ ስታዩ ብዙ ወጣቶች እንግዲህ መነቃቃትን እንደሚፈጥርላችሁና ኮንፊደንሳችሁን እንደምታዳብሩና እናንተም ወደፊት የፈለጋችሁበት ቦታ መድረስ እንደምትችሉ የሱ ግለ ታሪክ በእጅጉ አስተማሪ ነው ብዬ አስባለሁ። ስለዚህ የዛሬ ቪዲዮን እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉ። በሌላ ቪዲዮ ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። የእናንተው ኤላ ነበርኩ። መልካም ጊዜ